እንዴት ናችሁ? ዶክተር ጋዲሳ እባላለሁ። በዚህ ቪዲዮ ክላስ ኤግዚት ኤግዛም ጋር የተገናኘ የኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ እና ኢንፎርሜሽን ሳይንስ የሚሆን ወደ 80 የሚጠጉ ጥያቄዎች አዘጋጅቼላችኋለሁ። ስለዚህ በባለፈው ክላስ እንዳየ ነው ለምሳሌ ኮምፒውተር ሳይንስ ኤግዚት ኤግዛም ላይ የሚመጡ ኮርሶች እነዚህ ናቸው ብለን አውርተን ነበር። 15 ኮርሶች አሉ። ከዛ ውስጥ ዳታቤዝ ሲስተም አንዱ ነው። ለምን ሁለት ኮርስ ስለምትወስዱ ማለት ነው። ፈንዳሜንታል ዳታቤዝ ማናጅመንት ሲስተም አለ። ቀጥሎ ደግሞ አድቫንስድ ዳታቤዝ ማናጅመንት ሲስተም የሚል ኮርስ ስላለ ሁለት ኮርስ ነው ማለት ነው። ስለዚህ በአጠቃላይ ከሁለቱ ጥያቄዎች ይወጣሉ። መልቲፕል ቾይስ ኮምፕሬሄንሲቭ የሆኑ ጥያቄዎች ይወጣሉ ማለት ነው። እንዲሁም የአይቲ ተማሪዎችም እንደዛው ሁለት ዳታቤዝ ጋር የተገናኘ ኮርስ ስለሚወስዱ ከዛ ውስጥ ወደ 12 ጥያቄዎች ፈተና ላይ ይመጣሉ ማለት ነው። እዚህ ጋር እንደምታዩት ዳታቤዝ ሲስተም አንደኛው ነው። ፈንዳሜንታል እና አድቫንስድ የሚል አለ ማለት ነው ለአይቲ። እንዲሁም ለኢንፎርሜሽን ሳይንስ ላይም በዚህ መልክ ዳታቤዝ ማኔጅመንት ሲስተም ጋር የተገናኘ ፈተና አለ ማለት ነው። ስለዚህ አሁን የምናየው ፈተናዎች ለሶስቱም ዲፓርትመንቶች ይሆናሉ ማለት ነው። ለአይቲም ለኮምፒውተር ሳይንስም የሚሆኑ ነው ማለት ነው። ስለዚህ ጥያቄው በጣም ብዙ ስለሆነ ከአድቫንስድ ዳታቤዝም አለ ከፈንዳሜንታል ዳታቤዝ ማኔጅመንት ሲስተም አለ ማለት ነው። ስለዚህ ይህንን ጥያቄ ከተለያየ ቦታ ከአስተማሪዎች ከተለያየ ቦታ የሰበሰብኩት ናቸው። ስለዚህ አብረን እየሰራን እንሄዳለን ማለት ነው። ስለዚህ ይሄኛው ፓርት 40 ጥያቄ እናያለን። በሚቀጥሉ ላይ ደግሞ አድቫንስድ የሆኑ ጥያቄዎች 40 ጥያቄዎች ይኖራሉ። በአጠቃላይ 80 ጥያቄ ኮምፕሬሄንሲቭ የሆነ አብረን እንሰራለን ማለት ነው። ስለዚህ መጀመር እንችላለን። ሜቢ ስትሰሩ ይሄኛው መጀመሪያ ላይ እኔ መልሱን ከመናገሬ በፊት እናንተ ደግሞ መጀመሪያ ስሩና አውጥ። ከዛ በኋላ ፖዝ እያደረጋችሁ ይህንን ቪዲዮ ተመልከቱ። እንጀምር። የመጀመሪያው ጥያቄ እንደዚህ ይላል። which of the following is not the characteristics of a relational database model ይላል። ስለዚህ ዳታቤዝ ሞዴሎች በጣም ብዙ ናቸው። እናንተ እንደምታውቁት ሪሌሽናል ዳታቤዝ ሞዴል አለ፣ ኦብጀክት ሪሌሽናል አለ፣ ግራፍ አለ፣ ሃይራርካል ዳታቤዝ ሞዴል አለ። ስለዚህ ሜቢ በዚህ አጋጣሚ ልዩነታችሁን ማወቅ ይቻሉት እናንተ ክሮስ ሪፌር እያደረጋችሁ አንብቡት። ወደ ጥያቄው ስንመለስ which of the following is not the characteristics of relational database model ይላል። እንግዲህ እንደምናውቀው ሪሌሽናል ዳታቤዝ ሞዴል ከሆነ ዳታ በቴብል መልክ ወይ ደግሞ በሪሌሽን መልክ ነው የሚቀመጠው። አንድ ሪሌሽን ደግሞ ከሌላ ሪሌሽን ጋር ሪሌሽንሺፕ በፎሬን ትሪ ወይ ደግሞ በሪፈረንሻል ኢንቴግሪቲ ኮንስትሬንት ያን ሪሌሽን መፍጠር እንችላለን። ስለዚህ ዳታ ደግሞ በሪከርድ መልክ ነው የሚቀመጠው። ስለዚህ የምናውቃቸው ፕሮፐርቲ እነዚህ ናቸው። ዳታ በቴብል መልክ ስቶር ይደረጋል። ሪሌሽንሺፕ አለ ከቴብል መሃል እና ዳታ ደግሞ በሪከርድ መልክ ነው የሚቀመጠው ማለት ነው። ስለዚህ ኖት ስለሚል ጥያቄው መልሱ ምን ይሆናል ማለት ነው? ትሪ ላይክ ስትራክቸር አይደለም ማለት ነው። this is not the property of a relational database model። ለዚህኛው የሚሆነው ሃይራርካል ዳታቤዝ ሞዴል ነው የሚሆነው። ወይ ደግሞ ግራፍ ዳታቤዝ ሞዴል ከሆነ በዚህ መልክ ስለሚያስቀምጥ ትሪ ይሆናል። ስለዚህ መልሱ ቢ ነው የሚሆነው ማለት ነው ለዚህኛው ጥያቄ። እንቀጥል። ሁለተኛ ጥያቄ ምን ይላል? which of the following relational algebra operations do not require the participating tables to be union compatible? compatibility check የማያስፈልጉ ኦፕሬሽን የትኛው ነው ማለት ነው? ኮምፓቲቢሊቲ ቼክ የምናደርግ እንግዲህ ነምበር ኦፍ ኮሎሙን ነው አይደለም? አንድ ቴብል ሁለተኛው ጋር በዩኒየን በኢንተርሴክሽን ለማገናኘት ሁሌ ኮምፓቲብል መሆን አለባቸው። yes ያ ከሆነ ያን ስራውን መስራት አንችልም። ስለዚህ ኮምፓቲቢሊቲ የማይፈልግ ከዚህ ውስጥ ብቸኛው ኦፕሬሽን ምንድነው? ጆይን የምንለው ነው ማለት ነው። ጆይን ኦፕሬሽን። ኦኬ። ስለዚህ ሁለተኛ ጥያቄ ዲ ነው የሚሆነው ማለት ነው መልሱ። እንቀጥል። ሶስተኛ the operation which is not considered as a basic operation of relational algebra is basic ያልሆነው የትኛው ነው? ቤዚክ የምንላቸው ቤዚክ ሴት ኦፕሬሽን ናቸው። ሴሌክት፣ ዩኒየን፣ ዲፈረንስ፣ ክሮስ ፕሮዳክት የምንላቸው ናቸው። ስለዚህ እነዚህ ጆይን፣ ክሮስ ጆይን፣ ሌፍት ጆይን ምናምን የምንላቸው እነሱ አድቫንስድ ኦፕሬሽን ናቸው። ስለዚህ መልሱ ኤ ነው የሚሆነው ማለት ነው። ኦኬ። ይሄኛው እንደ ኬዝ አይነት ነገር ነው። አራተኛ ጥያቄ ምን ይላል? if two relations R and S are joined, okay, join ልናደርግ ነው, then
the non-matching tuple of both r and s are ignored ያንን query execute ካደረግን በኋላ ሁለቱም ጋር የማይገኙ ኮሙን የሆኑ የሚጠፉት ምን አይነት join operations እንጠቀም ነው ማለት ነው። ስለዚህ ማአት join operation ወይ ደግሞ ታይፖች አሉ። left outer join, right outer join, full አለ፣ inner join አለ። ስለዚህ ለዚህኛው ጥያቄ የሚሆን የትኛው? ስለዚህ ኢነር ጆይን ነው። ኢነር ጆይን ሁሌ ኢንተርሴክሽን ነው የሚፈልገውና ሁለቱም ጋር የማይገኙትን ኢግኖር ያደርጋል። ስለዚህ ጥያቄውም እንደዛ ይላል። if two relations r and s are joined then the non-matching tuples of both r and s are ignored if and only if you are utilizing inner join። ስለዚህ መልሱ ዲ ይሆናል ማለት ነው። ኦኬ እንደምታውቁት ፈንዳሜንታል ኦፍ ዳታቤዝ ሲስተም ላይ መጀመሪያ ላይ ዳታቤዝ ዲዛይን ሰርተን ኮድ ከመስራታችን በፊት መጀመሪያ ላይ ኬዝ ስቴዱን ካጠናን በኋላ ኢአር ዲያግራም እንሰራለን። ስለዚህ ዲያግራም ስለሆነ ደግሞ እያንዳንዱ ዲያግራም ላይ ያለው ኖቴሽን በስታንዳርድ አለው፣ ሚኒንግ አለው ማለት ነው። ፕሎት የምናደርገው ነገር የሚተረጎም ነው። ስለዚህ ለምሳሌ ኢአር ዲያግራም ላይ እኛ ሪፕሬዘንት የምናደርገው ኢንቲቲ አለ፣ አትሪቢዩት አለ እና ሪሌሽንሺፖች አሉ። ከዛ ውስጥ ኢንቲቲ በምን መልክ ነው ሪፕሬዘንት የምናደርገው? ኢንቲቲ በሬክታንግል ሪፕሬዘንት እናደርጋለን። yes አትሪቢዩት ካለ ደግሞ በኤሊፕስ ነው የምናደርገው። አንዳንዴ የአትሪቢዩት ዊክ ከሆነ ብሮኬን ኤሊፕስ እንጠቀማለን። ሪሌሽን ደግሞ አንድ አትሪቢዩት ከሌላኛው ጋር ያለው ሪሌሽንሺፕ የኢንቲቲ ሪሌሽንሺፕ ስንሰራ ደግሞ we can use የምንጠቀመው ዲያመንድ ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር የተጠየቅነው አትሪቢዩት በምን መልክ ነው ሪፕሬዘንት የሚደረገው የሚለው ለመመለስ በኤሊፕስ ይሆናል ማለት ነው። ሶ the answer is C። ኦኬ ሌላ ጥያቄ the keyword to eliminate duplicate rows from the query result in SQL is what? ስለዚህ ከquery result ዱፕሊኬት ሮው እንዳይመጣ ስንፈልግ ምንድን ነው የምንጠቀመው? ዲስቲንክት ነው፣ ኖ ዱፕሊኬት ነው፣ ዩኒክ ነው። ስለዚህ ለዚህኛው query result የquery አድርገን ሪዛልቱን ለማውጣት ስንጠቀም just distinct ነው ማለት ነው። select distinct first name ዩኒክ የሆነው ከአንድ ድርጅት ውስጥ ዩኒክ የሆነ ስም አውጣልኝ ካልኩ select distinct name from employee table ምናምን ብዬ መጻፍ እችላለሁ። of course ዩኒክ ጋር ይመሳሰላል። ዩኒክ ኮንስትሬንት ነው። ዳታ ሲገባ ዩኒክ መሆኑን የሚያረጋግጥልን ኮንስትሬንት ነው እንጂ ስናወጣ አይደለም ማለት ነው ዩኒክ የምንለው። ስለዚህ ለዚህኛው መልስ የሚሆነው ኤ ነው ማለት ነው። ዲስቲንክት የሚለው መልስ ይሆናል። ሰባተኛ ጥያቄ in SQL testing whether a subquery is empty is done using empty መሆኑን የምናረጋግጥ if exists ብለን ነው ቼክ የምናደርገው። ኤግዚስትን እንጠቀምና ኤግዚስት ከሆነ አለ ማለት ነው፣ ካልሆነ ግን የለም። ስለዚህ የሆነ ኮዳችን ቀይረን ሌላ አውትፑት ማውጣት እንችላለን። ስምንተኛ ዳሽ ኦፕሬተር is used to compare ኮምፓሪዝን ኦፕሬተር ነው እየፈለግን ያለው value to a list of literals። ስለዚህ የሆነ ሊስት ጋር ኮምፔር ማድረግ ስንፈልግ ምንድን ነው የምንጠቀመው? ስለዚህ ሊስት ጋር ከሆነ እዚህኛው የሚበጅ ላይክ ነው ወይስ ኮምፔር ነው ወይስ ቢትዊን ነው ወይስ ኢን? ስለዚህ ለምሳሌ ኩዌሪ ያረጋችሁ you want to retrieve all employees whose name starts with n። ስለዚህ አሁን ከሊስት ጋር ነው ኮምፔር የምናደርገው በn የሚጀምር። ስለዚህ ላይክ ነው የሚሆነው ማለት ነው። ላይክ ስቴትመንት where f name like ብለን ampersand ወይ ደግሞ percent ሲምቦል አድርገን a አድርገን መስራት እንችላለን። ሶ ምላሹ a ነው የሚሆነው። ዘጠነኛ to delete a particular column እንግዲህ ዲሊት የምናደርገው ቴብል አይደለም ዳታቤዝ አይደለም we are interested to delete particular column። ስለዚህ የትኛው ኮማንድ ነው የምንጠቀመው? ይህንን ማወቅ ያስፈልጋል። እያንዳንዱ ኮሎሞን ጥቅሙ አፕዴት ከሆነ ይኸው ለመቀየር ነው፣ ኮሎሞን ሳይሆን ሮው ቫልዩ ስንቀይር ማለት ነው። ድሮፕ ከሆነ we need to drop some sort of column. yes if you want to drop some sort of column you can use that but you can't directly utilize the term drop. alter አለ። ስለዚህ ቤስሊ የሚሆነው ኮሎሞን ጋር የተገናኘ ዳታ ታይፑ መቀየር ከፈለጋችሁ ወይ ደግሞ ሪሙቭ ማድረግ ከፈለጋችሁ alter የሚለው ነው የምንጠቀመው ማለት ነው። alter table this and you can add a new ኮሎሞን ወይ ደግሞ ዲሊት ማድረግ እንችላለን። ስለዚህ alter ነው የሚሆነው።
field is otherwise called in relational database model ላይ field ማለት ምንድን ነው? field ማለት ዳታ አይተም ነው ወይስ ዳታ ታይፕ ነው ወይስ ቫልዩ ነው ወይስ ቫሪብል ነው የሚለው ነው። ስለዚህ field ስንል ሁሌ ዳታ አይተም ነው ማለት ነው። a table can have only one, of course አንድ ፕራይመሪ ኪ ነው ሊኖረን የሚችለው። ዩኒክ ግን ማአት ዲፋይን ማድረግ እንችላለን። የፕራይመሪ ኪ is a key that uniquely identify the data in a specific column. yes ዩኒክ መሆኑን ማረጋገጫ ይሄ ነው፣ ፕራይመሪ ኪ ነው ማለት ነው። a field can be called as field ማለት አትሪቢዩት ነው። so ቤዚክ ነው ይሄኛው፣ ምንም ትንታኔ አይፈልግም፣ አትሪቢዩት ነው። and the relational model cardinality is termed as dash. Is it the number of tuples? Is it the number of columns or attributes? Is it the number of tables? Is it the number of constraints? ስለዚህ ካርዲናሊቲ ስንል ብዙ ጊዜ ዩኒክኔስ ኦፍ ጊቨን ኮሎሙን ምን ያህል ዩኒክ ነው። ሪፒቲሽን ካለው ካርዲናሊቲውን ካልኩሌት ስናደርግ የሆነ ኮሎሙን በጣም ዱፕሊኬት ሊኖረው ይችላል ወይ ደግሞ ላይኖረው ይችላል። ስለዚህ ካርዲናሊቲው ኢዝ ሃይ ካል በጣም ዩኒክ ነው ማለት ነው። ካርዲናሊቲ ሎው ካለ ደግሞ ሎው ሲሆን በጣም ዱፕሊኬት አለው ማለት ነው። ስለዚህ ጋር የምናወራ ስለ ነምበር ኦፍ ተፕልስ ነው ማለት ነው። ስለዚህ መልሱ ኤ ነው የሚሆነው። the dash is used for creating and destroying the table index and other forms of structure. ስለዚህ ቴብል ጋር የተገናኘ የትኛውም ስራ ክሬት ማድረግ ሞዲፋይ ማድረግ ምናምን ጋር የተገናኘ የምንጠቀመው ላንጉዌጅ ምን ይባላል? ዲዲኤል ነው። ዳታ ዲፊኒሽን ላንጉዌጅ ነው። ዲ ላይ ያለው ማለት ዳታ ዲፊኒሽን ላንጉዌጅ ቴብል ጋር የፈለው ኢንዴክስ ክሬት ማድረግ ቴብል መክሬት ማድረግ ሁሉም ዳታ ዲፊኒሽን ላንጉዌጆች ነው የምንጠቀመው። ስለዚህ ዲዲኤል ነው የሚሆነው ማለት ነው። the view of total database content is ማአት እንዳለ የተለያየ ቪዎች አሉ። of course ዳታቤዝ አርኪቴክቸር ላይ ኢንተርናል ቪው፣ ኤክስተርናል ቪው እና ኮንሴፕቹዋል ቪው አለ። ስለዚህ ከዛ ውስጥ ሙሉን ስናይ ምን ይባላል? ስለዚህ ኮንሴፕቹዋል ቪው ነው። ስለዚህ እያንዳንዱ ከነሜታ ዳታው ስናይ ኮንሴፕቹዋል ቪው ነው የሚሰጠን ማለት ነው። ስለዚህ ምላሹ ኤ ነው። dash refers to the way data is organized in and accessible from database management system. ይሄኛው ምንድን ነው የሚባለው? ስለዚህ ይሄን ደግሞ ምንድን ነው የሚመለከተው? ዳታ ሞዴልን ነው የሚመለከተው። ይሄኛው the way data is organized and stored። ስለዚህ በምን መልክ ነው ዳታ የሚቀመጠው፣ እንዴት ነው አክሰስ የሚሆነው የሚለው ሜሞሪ ዩቲላይዝ ምናምን ጋር የተገናኘ ያ ኮንሰፕት ምን እንላለን? ዳታ ሞዴል። ኦኬ ዳታ ሞዴል ነው የሚባለው። እንቀጥል። architecture of database can be viewed as architecture of database model can be viewed as how many levels ማለት ነው። ስለዚህ ስንት ሌቭል አለ? 3 ነው ያለው። አንደኛው ኢንተርናል ቪው፣ ኤክስተርናል ቪው እና ኮንሴፕቹዋል ቪው ስላለን 3 ነው የሚሆነው በአጠቃላይ አርኪቴክቸሩ ማለት ነው። architecture of the database can be viewed as internal, external and conceptual። ስለዚህ 3 አለን። relational model relations are termed as directly table ማለት ነው። relational model ላይ ስለ relations እና table ነው። another question is kind of case question ነው። ምን ይላል? when the values in one or more attributes being used as a foreign key must exist in another table we have created what ይላል። ስለዚህ ይሄኛው አንድ ዳታ ወደ ቴብል አንድ ላይ ለማስገባት ቀድመን ቴብል 2 ውስጥ መኖሩን የምናረጋግጥ ከሆነ ወይ ደግሞ ያ ውስጥ ከሌለ የማያስገባልን ከሆነ ምን ዲፋይን አድርገናል? it is called referential integrity። ስለዚህ ኢንሰርት ስናደርግ መጀመሪያ ላይ ያ ስቱደንት ለምሳሌ ስቱደንት ሳይመዘገብ ግሬድ ሲገባለት referential integrity constraint violate አድርገናል ማለት ነው። ስለዚህ ያንን ኢንፎርስ የምናደርግ ከሆነ ግን referential integrity constraint ሴት አድርገናል። ስለዚህ ግሬድ ለመግባት መጀመሪያ ኢንሮል ማድረግ አለበት የሚለው ያንን ዲፋይን ስናደርግ is called referential integrity constraints። ሀያኛው ጥያቄ the architecture of a database system external level is what? እንግዲህ ስለዚህ ይሄኛው ምንድነው የሚሆነው? ስለዚህ ሀያኛው ጥያቄ የአርኪቴክቸር ኦፍ ዳታቤዝ ሲስተም በኤክስተርናል ሌቨል ስናይ we are talking about the view level ማለት ነው። ዲ ነው የሚሆነው ማለት ነው። ሌላው ይሄኛው ጥያቄ ስለ ኖርማላይዜሽን ጋር የተገናኘ ነው። እንደምታውቁት
ዳታ ኖርማላይዝ ስናደርግ ፈርስት ኖርማል ፎርም አለ፣ ሴከንድ ኖርማል፣ ሰርድ እና ፎርዝ አለ። ስለዚህ ለምሳሌ ሰርድ ኖርማል ፎርም ላይ የምናረጋግጠው አንደኛው እንትን ፋንክሽናል ዲፔንደንሲ ቼክ ማድረግ ነው። አንዱ ሪሌሽን ከሌላኛው ጋር ፋንክሽናል ዲፔንደንሲ እንዳይኖር ነው የምንፈልገው እና ያንን ስንሰራ አትሪቢዩት ሌቭል ነው ያንን ስራ የምናደርገው ማለት። ስለዚህ አንዱ አትሪቢዩት ከሌላ ጋር ፋንክሽናል ዲፔንደንሲ እንዳይኖር ነው የምንፈልገው እና ስለዚህ ዲ ነው ማለት ነው። ሶ ፋንክሽናል ዲፔንደንሲ ኦር አባውት ሪሌሽንሺፕ ኦር ቢትዊን ኦር አመንግ አትሪቢዩትስ ዲ። The database environment has all of the following components except ስለዚህ ዳታቤዝ ኮር የሆኑት 5 ኮምፖኔንቶች አሉ። ሃርድዌር ኮምፖኔንት፣ ሶፍትዌር ኮምፖኔንት፣ ዳታ አለ፣ ፕሮሲጀር አለ፣ ዳታቤዝ አክሴስ ምናምን ጋር የተገናኘ አለ። ስለዚህ ምላሹ ኤ ነው የሚሆነው ማለት ነው። because ዳታ አለ፣ ዳታቤዝ አለ፣ ዳታቤዝ አድሚኒስትሬተር is also the component of database management system. The operation of eliminating columns in a table is done by dash operation. ስለዚህ አንድ ኮለሙን ኤሊሜንት ማድረግ ስንፈልግ we can apply the concept of projection. Yes, project operation. Okay, 24ኛው the way a particular application views the data from the database that application use is called what? ሌላኛው አፕሊኬሽን ስለ ዳታ ጋር የተገናኙ ቪዥዋላይዝ ሲያደርግ ምን ይባላል? ሰብ ስኪማ ነው የሚባለው ማለት ነው። ዲ ላይ ያለ ስኪማ ሳይሆን ሰብ schema, because we are talking about third party application which is viewing the structure of your database. ሙሉ ዲቴል አያገኝማ። ይሄኛው ሰብ ስኬማ ነው የሚያገኘው፣ የሆነ ፓርት ብቻ ነው ማለት ነው። ስኬማ ሲሆንማ ሙሉ ነው የሚሆነው። ኦኬ dash keyword is used to find the number of values in a given column. How many employees are there in our table ብለን ከፈለግን ስለዚህ ካውንት ነው የምንጠቀመው። ስለዚህ መልሱ ካውንት የሚለው ቢ ይሆናል። እንቀጥል። The collection of information stored in a database at a particular moment በሆነ ጊዜ ስቶር የተደረገውን ዳታ ምን እንላለን? ስለዚህ ኢንስታንስ of the database can create multiple instance። ይሄኛው ለሪካቨሪ ይጠቅመናል፣ ለሎግ ወይ ደግሞ ሴኩሪቲ ኢሹ ጋር የተገናኘ ለብዙ ነገር እንጠቀማለን ማለት። ስለዚህ አንድ ኢንስታንስ ይኖራል፣ ኢንስታንስ of the database። እንቀጥል። ዳታ ኢንዲፔንደንስ ሚንስ ማለት እዚህ ጋር እንደምታዩት። ስለዚህ ኢንዲፔንደንሲ ዳታ ኢንዲፔንደንሲ ማለት ምንድነው የምናደርገው? አንድ አፕሊኬሽን እሱ ክሬት ያደረገውና ፕሮግራም ለይተን ማስቀመጥ ማለት ነው። ስለዚህ ጥያቄዎቹን መልሶቹን ዳታ is defined separated and not included in the program. No, the application can create a data. ይሄኛው አይሆንም። Programs are not dependent on the physical attributes of the data. That's true. Programs are not dependent on logical attributes of the data. Yeah. Data independence የምንለው ማለት ነው። ፕሮግራም እና ዳታ ኢንዲፔንደንትሊ ትሪት ናል። ሶ ቦዝ ቢ ኤንድ ሲ አር ኮሬክት። ዲ ይሆናል ማለት ነው። እንቀጥል። ኤ ዳሽ ኢዝ ዩዝድ ቱ ዲፋይን ኦቨርኦል ዲዛይን ኦፍ ዘ ዳታቤዝ። ስለዚህ ኦቨርኦል ዲፋይን ዳታቤዝ ዲዛይን ዲፋይን ስናደርግ ምኑን ነው ዲፋይን ያደረግ ነው? ስኪማውን ኦቨርኦል ዲዛይኑ ማለት ነው። ዳሽ ኪ ዩዝ ቱ ሪፕሬዘንት ሪሌሽንሺፕ ቢትዊን ቴብል። ስለዚህ አንድ ቴብል ሁለተኛው ጋር ስናገናኝ የትኛው ኪ ነው የምንጠቀመው? ፕራይመሪ ኪ ለአንድ ኪ ነው ለአንድ ቴብል ነው። ስለዚህ ፎሬን ኪ ነው የሚሆነው ማለት ነው። ሲ DBMS ዳታቤዝ ማኔጅመንት ሲስተም will help us to achieve ዳታ ኢንዲፔንደንስ እንዲኖር ያስችለናል። ሴንትራላይዝ ኮንትሮል ኦፍ ዘ ዴታ እንዲኖር ያስችለናል። ስለዚህ ሁለቱም ያስከዳሉ። ሶ መልሱ ዲ ቦስ ኤ ኤንድ ቢ ይሆናል። ዳሽ ኮማንድ ካን ቢ ዩዝድ ቱ ሞዲፋይ ኮሎመን ኢን ኤ ቴብል። ስለዚህ እዚህ ጋር እንደምናየው when to modify a column in a table ይላል። yes ስለዚህ ኮሎመን ሞዲፋይ ለማድረግ የምንጠቀመው ኮማንድ አልተር ነው። አፕዴት ምንድነው ሞዲፋይ ማለት ሮው ነው እንጂ ኮሎመን አይደለም። and to change a column value in a table አሁን ከዛኛው ጋር የተቃረነ ነው። ይሄን ኮሎመን ቫልዩ ስንቀይር ደግሞ ምን እንጠቀማለን? is it create insert ነው alter ነው ምንድነው? change ስናደርግ አፕዴት ነው ማለት ነው። አፕዴት to pass on granted privilege to the user dash clause is used። ስለዚህ አንድ ዳታቤዝ ሰርቨር ካለ ማአት ዩዘር ክሬት ማድረግ እንችላለን። ስለዚህ ለዛኛ ዩዘር የሆነ ዳታቤዝ ኢንስታንስ አክሰስ እንዲያደርግ
ስንፈቅድለት ምን አደረግን ማለት ነው? ግራንት አደረግን፣ ፐርሚሽን ሰጠነው ማለት ነው። so you need to provide him a grant permission። ስለዚህ ቢ ይሆናል። a dash represents the number of entities to which another entity can be associated። እኛው መጀመሪያ ጥያቄ አይተን ስለነበር ካርዲናሊቲ ማለት ነው። the database schema is written in what? yes, we can write the database schema using data definition language. dash data type can store unstructured data። ለምሳሌ ባይነሪ ዳታ ምናምን ስቶር ማድረግ ስንፈልግ ምንድነው የምንጠቀመው? ቫሪያብል ካራክተር ይሆናል አይሆንም? ኑሜሪክ ይሆናል አይሆንም? ካራክተር ይሆናል አይሆንም? ስለዚህ ሮው ቴብሉን ዲፋይን ስናደርግ ሮው ካረግ ነው ያንን ኮሎሙን አንስትራክቸርድ ዳታ ስቶር ማድረግ ላይክ ኢሜጅ ወይ ደግሞ እንደ ብሎብ ምናምን መጠቀም እንችላለን። ስለዚህ ሮው የሚለው መልስ ይሆናል። what is data integrity? ስለዚህ ዳታ ኢንቴግሪቲ ኦር ሴኩሪቲ ጋርም ዳታቤዝ ጋር አንዱ ምንድነው የተቀመጠው ዳታ ትክክለኛ ነው ወይ ደግሞ ኮንሲስተንት ነው ወይ ምሎን የሚያረጋግጥልን ፕሮፐርቲ ነው። ስለዚህ ይህን ደግሞ የሚያረጋግጥልን DBMS ራሱ ነው። so data integrity is about it is the data contained database that's accurate and the consistency ነው። accuracy እና consistency ነው የሚያረጋግጥልን፣ ስለ redundancy አይደለም። as per equivalence rules for query transformation ይሄኛው አድቫንስድ ዳታቤዝ ሲስተም ላይ ያለው ጥያቄ ነው። እንዴት ወደዚህ እንደመጣላቀም ፓርት 2 ላይ ነው የምናየው፣ ግን እዚህ ጋር ኦልሬዲ ስለመጣ ይመልሳለሁ። ስለዚህ ዳታ ትራንስፎርሜሽን ስናደርግ ኩዌሪ ኮምፕሬስ ወይ ደግሞ ኤክስፓንድ ስናደርግ ሴሌክሽን ኦፕሬሽን የትኛው ጋር ነው ዲስትሪቢዩት መሆን የሚችለው? ስለዚህ ሴሌክሽን ሁሉም ጋር ይሰራል፣ ዩኒየን ጋር፣ ኢንተርሴክሽን ጋር፣ ዲፍረንስ ጋር። ስለዚህ ዲ ይሆናል። in SQL the word natural can be used with ናቹራል ጆይን ምናምን ብለን ስንጠቀም የትኛው ጋር ነው የሚሰራው መጠቀም የምንችለው? ፉል አውተር ጆይን ጋር ነው ራይት አውተር ጋር ነው የሚለው ለመመለስ ነው። ስለዚህ የምንጠቀመው ኢነር ጆይን ጋር ነው ናቹራል ጆይን የሚለው። መጨረሻ ጥያቄ ለዚህኛው ፓርት an entity set that does not have sufficient attributes to form a primary key የሆነ ግሩፕ አድርገንም ፕራይመሪ ኪ ዩኒክ መሆን ካልቻለ ምን እንላለን? ዊክ ኢንቲቲ ሴት እንላለን ማለት ነው። ዊክ ቲስ ዊክ ቱ ፎርም ኤ ፕራይመሪ ኪ yes በዛ ምክንያት ዊክ ነው የምንላቸው። ስለዚህ አሁን ዳታቤዝ ፈንዳሜንታል ኦፍ ዳታቤዝ እና አድቫንስድ ዳታቤዝ ጋር የተገናኘው 40 ጥያቄ አይተናል። የሚቀጥለው ቪዲዮ ላይ ከ41 እስከ 80 ያለው እያወራን ዲስከስ እያደረግ እንቀጥላለን። ስለዚህ የሚቀጥለው ቪዲዮን በመመልከት እስከ 80 መጨረስ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ሼር በማድረግ ሌሎችም ይህንን መረጃ እንዲያገኙ እንዲተባበሩ እንዳለን አመሰግናለሁ።